ይቺ ሴት እንዳታምናት ተኩስ። ምህረት አይገባትም። ተኩስ። ስትሄጂ ተፋተን ነው። እሺ ያለውን ሁሉ ነገር ነው የምነጥቀው። ዛሬ ከዚህ ቤት ምን ቅሬ ነው ማስወጣሽ? ከዚህ በላይ እዚህ መቆየት የለብሽም። ሳስበው እዚህ ቤት መኖር ትክክል አይደለም። እረፍ አልኩህ እኮ አይደል እንዴ? አሁኑኑ ቤት ለቀህልኝ ሂድ። አዋርዶ እንዳስወጣኝ አዋርጃ አስወጣዋለሁ። አስፈላጊ ከሆነ ማንም ሰው ሊባረር ይችላል። ዲና አንቺ በጣም ክፉ ሰው ነሽ። ከክፋት ውጪ ደግሞ ምንም ነገር አታውቂም። የኔ ቅዱስ ሰይጣን እንደ ሳቃችሁብኝ ደም እንባ ነው ማስለቅሳችሁ። ሁሉም ሰው ፍቅርና መልካምነት አይገባውም። ለአንዳንድ ሰው ልክ እንደነሱ መጥፎ መሆን ይኖርብሻል። ይቻለም ለጥሩዎች ሳይሆን ለጠንካሮች ብቻ ናት። ውሸት ነው አባቴ የሚል ነገር ውሸት ነው። ዝም በይ። በቁም ነው ማቃጠል። የእጅሽን ታገኛለሽ። እገላለሁ። ዲና ምንድነው የተፈጠረው? አብርሃም ይሄንን ለአንዳንድ ነገር ብሎ ያስቀመጠው ገንዘብ ነው። እንዴት ከሚያኖርሽ እንደ ቤተሰብ ከሚያይ ሰው ትሰርቂያለሽ? ገና ከመውጣቴ መበጣበጥ ጀመሩ። ዲና ስለምን ስርቆት ነው የምታወሪው? የዚችን ልጅ ጉድ አንተ ራስህ በአይነት ያለ። ቆይ ግን አንተ ማነህ? እናትሽ እንዲከፋት ትፈልጊያለሽ? ለምንድን ነው እናቴ ከኔ ጋር ማትኖረው? እኔ እኮ ፈልጋታል። እኔ ከሁሉም የሚያናድኝ የእናንተ ተባባሪ መሆኔ። አንቺ ማትረቢ ገረድ፣ እኔ ማን እንደሆንኩ ታውቂያለሽ? ያች ርጉም ሴት በህብረት መግቢያ ታሳያት እንዴት ደስ እንዳለኝ። ሁለታችሁም ያቀዳችሁት ተንኮል። ምን አይነት ግን ባለጌ ነሽ! ከዛሬ ጀምሮ አይናውጣ እኮ ለእናትሽ ብለሽ ፈገግ በይልኛ።